እውነት ነው ውሃ አለ። ውሃችን ለኛም በቂ አይደለም። ውሃን ማመንጨት፣ ማጎልበት፣ መጠቀም ያስፈልጋል። ከዛ ውስጥ አንደኛውና በጣም ወሳኙ ጠቅላይ ሚኒስትራችን የጀመሩት የዚህ አረንጓዴ አሻራ መርሃ ግብር ነው። አረንጓዴ አሻራ መርሃ ግብርን ከሌሎች መርሃ ግብሮች እንግዲህ መሰል ትልልቅ መርሃ ግብሮች እዚህ ሀገር ውስጥ ተጀምረው እየተተገበሩ ቆይተዋል። ለምሳሌ የህዳሴውን ግድብ መጥቀስ ይቻላል። ትልቅ እና ሁሉንም ማህበረሰቦችን ያሳተፈ ትልቅ ፕሮግራም ነው። ልክ እንደዛ ሁሉ ደግሞ አረንጓዴ አሻራ ሲጀመር የሁሉም ዜጋ አሻራ የሚያርፍበት መርሃ ግብር እንዲሆን ተደርጎ ነው እንግዲህ ላውንች ሲደረግ ማለት ነው በክቡር ጠቅላይ ሚኒስትሩ ይሄ ሀሳብ ሲመጣና ወደ መሬት ሲውል ማለት ነው። መላው የኢትዮጵያ ሕዝብ በእምነት፣ በዘር፣ በክልል፣ በጾታ፣ በሌሎችም የልዩነት ምክንያቶች ሳይለያይ እንደ አንድ ሰው በትብብር መንፈስ ቆሞ እንዲያሳካው በታላቅ ትህትና ጥሪ ማቅረብ እፈልጋለሁ። ኢትዮጵያን ምድሯንና ሕዝቦቿን የመታደግ የተተኪውን ትውልድ ነገውን ዛሬ ላይ የመስራት ታላቅ ራዕይ ሰንቆ በየዓመቱ የሕዝብን ስነ ልቦና ወደ ከፍታ የሚወስዱ አነቃቂ መሪ ቃሎችን እያስተጋባ ሚሊዮን የሀገር ልጆችን አሰልፎ 4 ዓመታትን የዘለቀው የመጀመሪያው ምዕራፍ የአረንጓዴ አሻራ መርሃ ግብር እጅ ከምን ይሉት በዓይን የሚታይ አዝመራ በእጅ የሚዳሰስ ፍሬ አፍርቶ እነሆ ዛሬን ደርሷል። ለምሳሌ የ2014ን የችግኝ ጽድቀት ዘንድሮ አሰሳ አድርገን ከ88 ከመቶ በላይ ነው የመጣው። ባለፉት 4 ዓመታት እንግዲህ 20 ቢሊዮን ችግኝ ለመትከል ነው ያቀደው። የተከልነው 25 ቢሊዮን ችግኝ ነው። ኦን አቨሬጅ ከ80% በላይ ጽድቀት አለ። ይሄ ምንድን ነው የሚያሳየው? የህብረተሰቡን ባለቤት በየወንዞች የምናያቸው በየሐይቆች የምናያቸው ውሃ መጠኖች ዝም ብሎ የመጡ ሳይሆን ከተፋሰሱ ተሰብስበው የሚመጡ ምንጮች ናቸው ወንዝ የሚያረጉት። ምንጭ ደግሞ ሊጎለብት የሚችለው ተፋሰሱ ጤናማ ሲሆን ነው። ጤናማ ከሚያደርጉት አንደኛው የአካባቢ ጥበቃ ነው። በተለይ የተፋሰስ ልማት የሚባለው 2 ስራዎች ይሰሩበታል። የምህንድስና ስራ አለ። ይሄ ማለት እርከን የሚሰራ በሌላ ስራዎች የሚሰራ ናቸው። ሌላው ይሄ የኤፎሬስቴሽን በዚህ ኮንሰፕት ውስጥ የሚገባ አንድ ትልቅ ስራ ነው ማለት ነው። የሀገር በቀል ዝርያዎቻችን ኮምፖዚሽን ችግኝ ጣቢያ ላይ ወይም የተከላ ሳይት ላይ ከጊዜ ወደ ጊዜ እየተሻሻለ መጣ። ይሄ አሁን አንድ ጥሩ የአረንጓዴ አሻራ መርሃ ግብር ያመጣው ነው። አብዛኞቹ ሀገር በቀል ዝርያዎች ከችግኝ ጣቢያ እየወጡ መጥተው ነበር፣ እየጠፉ መጥተው ነበረ። አንድ ሀገር ደግሞ በተፈጥሮ የነበራትን ሀገር በቀል ዝርያዎች ሲጠፉ የማትተካ ከሆነ ጉዳቱ ዛሬም ነገም ጭምር ነው የሚሆነው ማለት ነው። ከውጭ የመጡ ዝርያዎች የሆነ ጊዜ የሆነ ነገር ሊያጠፋቸው ይችላል። ምክንያቱም ባዕድ ናቸው እነሱ ለዛ አካባቢ ማለት ነው። ለምሳሌ የእኛ ሀገር በቀል ዝርያዎች ትኩረት እያገኙ መጥቷል። ትኩረት ማግኘታቸው ብቻ አይደለም። ባለፉት 3 እና 4 ዓመታት በኢትዮጵያ የችግኝ ጣቢያ ታሪክ ውስጥ ታይቶ በማይታወቅ ደረጃ የችግኝ ጥራት የጨመረበት ጊዜ ሆኖ ነው። ድሮ በጣም ትንሽ የችግኞች መስክ ላይ ወስደን እንተክላለን። እነዛ ችግኞች እዛ መስክ ላይ ስንወስዳቸው የሰርቫይቫል ሬት የምንለው የብክለት መጠናቸው በጣም ያነሰ ይሆናል። የታለ እየተተከለ መሬት ላይ የማይታየው ደን የማይፈጠረው የሚል ብዙ ቅሬታ ነበር። አሁን በርካታ ቦታዎች ላይ ወጥተን
ማየት እንችላለን። መሬት ላይ የተፈጠሩ ችግኞች፣ የተፈጠሩ የጸደቁ ደኖች ደን ሊሆኑ እየመጡ የታደሰ መሬት አረንጓዴ እየሆነ የመጣ መሬት በርካታ ቦታዎች ላይ ሰፋ ያለ ክላስተር ላይ ማየት የምንችልበት እድል አለ። እናንተ መስክ ላይ ሄዳችሁ እንደዚህ አይነት ነገሮች አይታችሁ የመጣችሁት ሰው የችግኝ ጥራት እንዲጨምር ተደርጓል። እዚህ ውስጥ አሁን የተከልናቸው የከብት መኖ አለ። ናይትሮጂን ፊክስ አፈሩን እንዲለማ የሚያረጉ እንደ አኬሻ፣ ተለይና ብዙ የሳር መኖዎች አሉ። የተተከሉ 3 አይነት አፈር የሚጠብቁ የአየር ብክለትን የሚከላከሉ ዛፎች አሉ። ከዛም አልፎ ከጊዜ በኋላ ይሄን የኦክሲጂን ሽያጭ ከዚህ እንደ ዞን ተወስዷል። ካርታው ተወስዷል። ሄክታሩ ተወስዷል። ምን ያህል ከዚህ ላይ ይሸጣል? ካርቦን ለምን ይሄ ብቻ የአፈርና ውሃ ጥበቃ ብቻ ሳይሆን ወደ ለህብረተሰቡ ከዚህ ላይ የሚገኘው ካርቦን ሽያጩ ለህብረተሰቡ ብር እንደሚያገኙ የአካባቢ ጥበቃ ጽፎልናል። በወረዳችን በሁሉም ቀበሌዎች በሚባል ደረጃ ይሄ ፕሮግራም ላለፉት 4 ዓመታት ተግባራዊ ሲሆን ቆይቷል። በዚህ ደረጃ ከ1500 ሄክታር በላይ ቦታ በተከላ ተሸፍኗል። እንግዲህ እዚህ የምትመለከቱት አሁን ያለንበት የባህረ ጊዮርጊስ የተከላ ጣቢያ ከ30.4 ሄክታር በላይ በተከላ የተሸፈነበት ሁኔታ ነው ያለው። እንግዲህ የስራ የተጀመረው ከ2011 ጀምሮ እስከ 2014 ድረስ ባሉት ጊዜያት ነው ይሄ ቦታ በችግኝ እንዲሸፈን የተደረገው። እዚህ አካባቢም የአካባቢው ማህበረሰብ ደን ማነው ሐይቁን ከጉዳት ለመጠበቅ በነበራቸው ጽኑ ፍላጎት እዚህ በሐይቁ አካባቢ ያላቸውን የእርሻ ማሳም ጭምር ትተው በመነሳት ሐይቁ ለበርካታ ጊዜ እንዲቆይ ምናልባትም ሌላ ኢኮኖሚያዊ ጠቀሜታም ጭምር እንዲሰጥ በመፈለግ ከዚህ ቦታ ተነስተው ሌላ ቦታ ላይ ነው በእርሻ ስራ እንዲጠቀሙ የተደረገው። ትልቁ ስኬት ምንድነው? የተጎዱ መሬቶች፣ ገላጣ መሬቶች፣ ድንጋማ መሬቶች እንደዚህ ለምተው ተከላ ተደርገው ግሪን ሆኖ ሲታዩ በጣም ደስ የሚል። ይሄ ደግሞ እዚህም ብቻም አይደለም፣ በ33ቱ ቀበሌ በሌሞ ወረዳ ባሉ 33ቱ ቀበሌ ቀጣይነት ኖሮ ብቻም በተከለለ መሬት ሳይሆን በአርሶ አደር ማሳ ላይ እንደገና በመንገድ ዳር የውበት ዛፎችን በመትከል ቀጣይነት እንዲኖር ይህንን ስራ ማስቀጠል ነው። ጥሩ ሁኔታ ነው ያለው። ኢትዮጵያ ውስጥ ያለው ማህበረሰብ በብዛት ገጠር ነው የሚኖረው። በአንድም በሌላ የሚጠቀመው ማገዶ ነው። ማገዶ ሲጠቀም ያሉትን ችግኞች እየመነጠረ ያሉት ዛፎች እየመነጠረ ሲያጠፋ ከርመዋል ማለት ነው። አረንጓዴ አሻራ ይህንን ነው መልሶ የሚተካው። ስለዚህ የተፋሰስ ልማት ላይ ትልቅ አስተዋጽኦ አለው። ኢነርጂ ላይ የሚሰራው የራሱ ስራ አለው ማለት ነው። ከዚህ አኳያ ትልቁ ስራ በእኛ ኢንዱስትሪ ላይም ሪፍሌክት ይደረጋል ማለት እንችላለን። ሰንሰለቱ